በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 3 ቀን በዚች ቀን አምላክን የወለደች እመቤታችን የቅድስት ድንግል ማርያም 3 ዓመት ሲሆናት ወደ ቤተ መቅደስ የገባችበት ነው። እርሷም ለእግዚአብሔር የሥርዓት ልጅ ነበረችና እናቷ ቅድስት ሐና ልጅ የሌላት ስለሆነች በቤተ እግዚአብሔር ውስጥ ከሴቶች ተለይታ አርቃ ትኖር ነበር። ሽማግሌ ከሆነ ከኢያቄም ከባሏ ጋር እጅግ የምታዝን ሆነች። እግዚአብሔር ሐዘናቸውን ሰማ። ቅድስት ሐናም እንዲህ ብላ ለእግዚአብሔር ተሳለች። የሰጠኝ ፍሬ ለእግዚአብሔር አገልጋይ አደርገዋለሁ። ቅድስት ድንግል እመቤታችን ማርያም በወለዳጃት ጊዜ 3 ዓመት በቤቷ ውስጥ አሳደገቻት። ከዚያ በኋላ ከደናግል ጋር ትኖር ዘንድ ወደ ቤተ መቅደስ ወሰደቻት። በቤተ መቅደስም ምግቧን ከመላእክት እጅ እየተቀበለች 12 ዓመት ኖረች። ክብር ይግባውና ጌታ ኢየሱስ ክርስቶስ ወደ ዓለም መጥቶ ከእርሷ ሥጋ እስከነሳ ድረስ ከሴቶች ሁሉ የተመረጠች ይህች እናት በቤተ መቅደስ በመኖር 12 ዓመት ሲፈጸም እርሷ ለእግዚአብሔር ተሰጠች። ስለ ልጅ ናትና የሚጠብቃት የሰጧት ዘንድ ከካህናት እርስ በርሳቸው ተማከሩ። በሴቶች ላይ የሚደርስ በእርሷ ላይም ይደርስባታል ብለው ስለፈሩ ቤተ መቅደስ ውስጥ ይተዋት ዘንድ ስለ እነርሱ ትክክል መስሎ አልታያቸውም። ስለዚህም ሊጠብቃት ለሚገባ በእርሷ ላይ እጮኛ ሊያኖሩ ወደዱ። ከዚያ በኋላ አስቀድሞ ሊቀ ካህናት ዘካርያስ እመቤታችን ቅድስት ድንግል ማርያም ልጅ ማርያም ሆይ አንቺ እንዳደግሽና ለአካለ መጠን እንደደረሽ ወቂ ልታጭ ትወጃለሽ። እግዚአብሔር ፈራ መልካም የሆነ የተባረከ ጎልማሳ እንፈልግልሽ ወይም በሕይወት ዘመኑ ሁሉ በቤተ መቅደስ ተቀምጠሽ እግዚአብሔር ልታገለግል የምትሽ ከሆነ በሴቶች ላይ በሚደርስብሽ ወራት ወደ ቤተ መቅደስ ደጃፍ ከመግባት ትጠበቂ ዘንድ በኦሪት የተጻፉ የእርግማን ስርዓት ባንቺ ላይ እንሰራለን አላት። ቅድስት ድንግል እመቤታችን ማርያም ሆይ እነሆ እኔ በእግዚአብሔር አገልጋይ በፊታችሁ ነኝም። አባትና እናት የሉኝም። ስሙ ቡሩክ ምስጉን ከሆነ ከእግዚአብሔር በታች በእናትና በአባት ፈንታ እናንተ ናችሁና የእግዚአብሔር ትእዛዝ እንደምታውቁ አድርጉ ብላ መለሰች። ካህናቱና ማህበሩ ሁሉ ዘካርያስ ወደ ቤተ መቅደስ ገብተ ስለዚች ብላቴና ማርያም ወደ እግዚአብሔር ይጸልይ አሉት። ዘካርያስም ገብቶ ሲጸልይ በዚያን ጊዜ እግዚአብሔር መልአክ ተገለጠና እንዲህ አለው፣ ዘካርያስ ሆይ ወጥተህ ከዳዊት ወገን የሚስቶቻቸው ሞቱባቸው ሁሉ ወንዶች ሰብስበህ በየአንዳንዱ በትር ከስሙ ጋር ወስደህ ወደ ቤተ መቅደስ በምሽት አግብተህ ወደ እግዚአብሔር ጸልይ። በነጋ ጊዜ በትሮቻቸውን አውጣ። እግዚአብሔር በበትሮ ላይ ምልክት ለገለጠ ለዚያ ሰውም ለማርያም ተቀብሎ ሊጠብቃት ይገባዋል። ካህኑ ዘካርያስም ወጥቶ አንድነት ለተሰበሰቡ ሕዝብ የእግዚአብሔር መልአክ የነገረውን ነገራቸው። በዚያን ጊዜ ከዳዊት ወገን ጎልማሳ ቢሆን ሽማግሌም ቢሆን ሚስቱ የሞተችበት ሁሉ በኢየሩሳሌም ወዳለ ቤተ መቅደስ ይሄድ እያሉ አዋጅ ዞሮ የሚናገሩ በእስራኤል ሀገር ሁሉ ላከ። ከዳዊት ወገን የሆነ ጠራቢ ዮሴፍ በሰማ ጊዜ በትሩን ይዞ ከናዝሬት ወደ ኢየሩሳሌም ሄደ። ካህኑ ዘካርያስ የሚሁሉም በትሮቹን ተቀብሎ ስማቸውን በላያቸው ጻፈ። ቁጥራቸውም 1985 ሆነ። ዘካርያስም በትሮችን ወደ ቤተ መቅደስ አስገብቶ ወደ እግዚአብሔር ጸለየ። እንዲሁም ሰዎች ሁሉ ከቤተ መቅደስ ውጭ ቆመው ይጸልዩ ነበር። ዘካርያስ ጸሎቱን በፈጸመ ጊዜ ለእያንዳንዱ በትሮቻቸውን አውጥቶ ሰጠ። ጠራቢ ዮሴፍ በትሩን ሊቀበል በቀረበ ጊዜ ከእርሷ ነጭ ርግብ የመሰለች ተገለጠች። እየበረረች ሜዳ በጠራቢው ዮሴፍ ራስ ላይ ተቀመጠች። ካህናቱና ሕዝቡ ሁሉ አይተው እጅግ እያደነቁ ምስጉን የሆነ እግዚአብሔርን አመሰገኑት። ዘካርያስም ዮሴፍ ሆይ ከእግዚአብሔር የታዘዘ መልአክ እንደተናገረ ድንግል ማርያም ወደ ቤት ወስደ ጠብቃት አለው። ዮሴፍም ቅድስት ድንግል ማርያም ከካህናት እጅ ተቀበላት፣ በእርሷም ዘንድ ኖረች። ከዚያ በኋላ የመላእክት አለቃ ቅዱስ ገብርኤል ስለ እግዚአብሔር ልጅ ስለ እርሷ ሰው ሆኖ ስለመወለዱ ዮሴፍ ቤት አበሰራት። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቷ ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሊቀ መላእክት የቅዱስ ፋኑኤል የበዓሉ መታሰቢያ ነው። ለእግዚአብሔር ምስጋና እኛን በፋኑኤል አማላጅነት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት በዓታ ለእግዝእትነ ማርያም በጽዋን ኢያቄም ሐና፣ ቅዱሳን ካህናት ዘካርያስ እና ስምዖን፣ ቅዱስ ፋኑኤል ሊቀ መላእክት፣ አቡነ ዜና ማርቆስ ጻድቅ። እንዲሁም ወርኃዊ በዓላት አቡነ መድኃኒነ እግዚእ ጻድቅ ዘደብረ በንኮል፣ አባ ሊባኖስ ዘመጻ፣ ቅዱስ ቄርሎስ ሊቀ አምደ ሃይማኖት ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ በአንድ ተቀበለው ልጅ የሚያገለግሉን ኃይላት መላእክት ያሳሰቡ በችግር ጊዜ ማቀር ምስጋና ተቀበልን። አንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ መጽሐፍ ወረቀት አዘጋጅቶ በራና ደምዞ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።